ተጠራሁት ቤት ነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያመህ فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور ተመልከቷት እቺን ጀግና ድፍን ዓለም በሙሉ በጀግንነት እያወሳት የምትገኝ ድንቅ ስራ የሰራች እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ተከታተሉኝ። ሪፖርት እየተደረገብኝ ስለሆነ በደንብ ኮፒ ሊንክ አድርጉ። ቪዲዮ መጋብዛችኋለሁ ምን እንዳደረገችና መጨረሻ ላይ ምን እንዳጋጠማት ምን አይነት እድል እንዳመጣላት እነግራችኋለሁ። ኢብቲሃል ትባላለች። ሞሮኮዊ ወጣት ነች። በወር $20,000 በላይ እየተከፈላት በምትሰራበት ድርጅት ውስጥ ነው ይሄ ነገር የተፈጠረው። ማይክሮሶፍት በሚባለው ግዙፉ የቴክኖሎጂ ኩባንያ ውስጥ ፕሮግራመር ሆና ነው የምትሰራው። ታዲያ ይሄ ኩባንያ የተመሰረተበት 50ኛ ዓመቱን በደማቅ ሁኔታ እያከበረ ባለበት ሰዓት የድርጅታቸው ዋና ዳይሬክተር ንግግር እያደረገ በነበረበት ሰዓት አንድ ነገር ተፈጠረ። እሱም እቺ ባለ ሂጃብ ጀግና ለፍልስጤሞች ድምጿን ማሰማት ጀመረች። ንግግራቸውንም አቋረጠች። እናንተን ተጠያቂ ናችሁ፣ እስራኤልንም ትረዳላችሁ፣ ድርጅታችሁም እስራኤልን ይደግፋል፣ በጆኖሳይዱም እናንተም ተሳታፊ ናችሁ እያለች መጮህ ጀመረች። ታዲያ የሚያስገርመው ደግሞ ይህን ድፍረት የተሞላበትን ተግባራዊ ስታደርግ ስራዋንም ራሷንም አደጋ ላይ ጥላ ነው። ይህንን ሁሉ ደሞዝ የሚከፈልባት ከልጅነቷ ጀምራ ተምራ ያገኘችው በጥረቷ ያገኘችው ስራዋን እንደምታጣ ታውቀው ነበረ። ሱብሃንአላህ። ታዲያ ከዚህ ተግባሯ በኋላ የሷ ቪዲዮና የሷ ንግግሮች እጅግ ሚዲያውን ያጨናንቁ የነበረ ሲሆን ታዲያ ከዛ በኋላ አንድ ነገር ሌላ አዲስ ዜና ተሰማ። እዚህ ካጠገቧ በፎቶ ላይ የምትመለከቱት ሰው በመካከለኛው ምስራቅ ከሚገኙ 50 የቴክኖሎጂ ኩባንያዎች ውስጥ አንዱ ባለቤት ነው። ታዲያ ለዚህ ጀግና በድርጅት ውስጥ ይሄ ኩዌታዊ ባለሀብት የሥራ እድል እንደሚሰጣት ቃል ገብቷል። አላሁ አክበር። ለሌሎች ስታስብ አላህ ላንተ የሚያዝንልህ ደግሞ ይሰጣል። አላሁ አክበር ማሻአላህ እያላችሁ ኮሜንት አስቀምጡ። በደንብ ቪዲዮን ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳርሱት።